ሰላም ሰላም ውድ ቤተሰቦች በያላችሁበት እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬ የፓስፖርት አሟላል ፕላትፎርሙ ትንሽ የተወሰነ ለውጥ ስላለው እሱን አሳያችኋለሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። ሰብስክራይብ ያላደረጋችሁ ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ የአክብሮት ግብዣዬ ነው። ቀጥታ ወደ ቪዲዮ ወስዳችኋለሁ። ስለዚህ የምንፈልገውን እኛ ያለን ብሮዘር ከከፈትን በኋላ ኦንላይን ፓስፖርት ብለን ሰርች እናደርጋለን። በዚህ መልኩ ይመጣልናል። አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን የሚለውን እሱን እንነካለን። ዘይ እንደምታዩት በዚህ መልኩ ይመጣልናል። ከዚህ በፊት እዚህ ጋር እንደምታዩት አርጀንት አፖይንትመንት ሪኳየርመንት ፓስፖርት ስታተስ አባውት ኮንታክት አስ ሆም የሚል ነበር። እዚህ ጋር አፖይንትመንት የሚል ነበረ። ፓስፖርት አፖይንትመንት የሚል ኦፕሽን ነበረ፣ ግን አሁን አፕዴት እየሆነ እንደሆነ ነግረውናል ኢሚግሬሽን። ስለዚህ አፕዴት እየሆነ ነው። አርጀንት አፖይንትመንት ብቻ እንዴት እንደሆነ አሳያችኋለሁ። ስለዚህ ሌላውም ያኛው ከዛኛው ጋር ተመሳሳይ ስለሚሆን አሁን የኔ ዋናው ኤሜ አካውንት እንዴት ክሬት እንደምታደርጉ ማሳየት ስለሆነ እሱን ማሳያችሁ። ዘይን እዚህ ጋር ካላችሁ በኋላ ለምሳሌ አሁን እንደነገርኳችሁ አርጀንት አፖይንትመንት ብቻ ነው የሚቻለው። ፓስፖርት አፖይንትመንት የሚለው ኦፕሽን ለጊዜው የለም። ይሄኛው ዌብሳይቱ እነሱ አፕዴት እያደረጉት ስለሆነ ጠፍቷል። ያኛው ገና አፕዴት ላይ ስለሆነ ነው። ከቀናት በኋላ እንግዲህ ሲሻሻል አዲሱ እንደሚመጣ ተስፋ አለን። ግን ለጊዜው አሁን አዲስ ፓስፖርት ወይም አርጀንት አስቸኳይ ፓስፖርት ማውጣት ለምትፈልጉ አስቸኳይ ብቻ ነው ያለው። ስታርት ነው አፕሊኬሽን ብትሉት እዚህ ጋር ያሳያችኋል። ዘይን እዚህ ጋር አካውንት የሌላችሁ ሰዎች ሎጊን ማለት አትችሉም ማለት ነው። የኔ አካውንት ስለሌለኝ እንዴት እንደምንከፍት እዚህ ጋር እቺን ከላይ ሬጂስተር የምትለውን አንዴ ጠቅ እናደርጋትና እንደምታዩት እዚህ ጋር እንከፍታለን ማለት ነው። እዚህ ጋር ስም እንሞላለን። እዚህ ጋር የምትሞላቸው ኢንፎርሜሽኖች ውስጥ ላይም በኋላ ፓስፖርት ስትሞሉ በጥንቃቄ መሙላት አለባችሁ። እነዚህ ኢንፎርሜሽኖች እነዚህን ነው ቀጥታ የሚወስዳቸው ፕላትፎርሙ። በኋላ ላይ የምትሞሉት ፓስፖርታችሁ ላይ የሚቀመጡ ኢንፎርሜሽኖች እዚህ ጋር መሙላት እንዳይረሳ፣ ምክንያቱም በኋላ ኤዲት ለማድረግ ውስጥ ላይ ያስቸግራል። እንደዚሁ ነው ቀጥታ የሚወስዳቸው። ስለዚህ እነዚህን በጥንቃቄ መሙላታችሁን እንዳትረሱ። ጀስት ፓስፖርታችሁ ላይ የሚቀመጥ ነገር እንደሆነ አድርጋችሁ ሙሉት ለማለት ፈልጌ ነው። እዚህ ጋር ኢሜይላችሁን ታስገባላችሁ። እዚህ ጋር ፎን ነምበር ታስገባላችሁ። ከዛ እዚህ ጋር የራሳችሁን ፓስዋርድ የኢሜይላችሁን አይደለም ሌላ የምትፈልጉትን ፓስዋርድ ለዚህኛው ይመጥናል ያላችሁትን ፓስዋርድ የራሳችሁን ፓስዋርድ ታስገባላችሁ። እዚህ ጋር ፎን ነምበር ትሞላላችሁ። እሱን ከሞላችሁ በኋላ እቺኛውን ሳይን አፕ እዚህ ጋር አንድ ኮንፊርም ፓስዋርድ የምትላለች እሷን ፓስዋርዷን እንሞላታለን። ዘይንችን ሳይን አፕ የምትለዋን እንነካለን ማለት ነው። ስለዚህ አሁን አካውንታችን ተከፍቷል። በዚህ መልኩ መጥቶልናል። ምን ማድረግ እንችላለን? አሁን ሎጊን ማለት እንችላለን ማለት ነው። እዚህ ጋር ሎጊን ብለን እንገባለን። ፓስዋርዳችንን መርሳት የለብንም። ዶንት ፎርጌት። ዘን እንደዚህ እንዳደረግን ቀጥታ ስልካችን ላይ ያስገባነው ስልክ ላይ ቬሪፊኬሽን ኮድ ይላክልናል ማለት ነው። በየሰዓቱ በገባችሁ ቁጥር ቬሪፊኬሽን ኮድ ይላካል። ዘን አሁን ቬሪፊኬሽን ኮድ እንደተላከ አንብቡት። እዚህ ጋር በ10 ደቂቃ ውስጥ አርጀንት ፓስፖርቱን ሞልታችሁ መጨረስ አለባችሁ ነው የሚለው። አርጀንት ብቻ ስላለ ማለት ነው። ስለዚህ የተላከልኝ ኮድ ነው አስገባና ዘይን ቬሪፋይ ትላታላችሁ። እንደምታዩት አሁን በዚህ መልኩ መጥቶልናል። ዘይን እዚህ ጋር ስታርት ኒው አፕሊኬሽን እንልና እንጀምራለን። አይ አግሪ ቱ ዘ ተርምስ ኤንድ ኮንዲሽንስ የምትለዋን ይችን አንዴ እናበራታለን። ከዛ ስታርት ኢንዲቪጁዋል አፖይንትመንት እንላለን ማለት ነው። እንደምታዩት እችኛው ኦፕሽን ኒው ፓስፖርት አፖይንትመንት ብቻ ኦፕሽን ያለች፣ ሌላ ኦፕሽኖች እንደበፊቱ የሉም። ስለዚህ እችን ብቻ እንይዛለን ማለት ነው። ያለ እንደምታዩት አርጀንት ታይፕ ብቻ ነው። አርጀንት እዚህ ከላይ እንደምታዩት አርጀንት አፖይንትመንት ብቻ ነው ያለው። ፓስፖርት አፖይንትመንት የሚለው ለጊዜው የለም። እሱ እንግዲህ አፕዴቱ እንደተሻሻለ ይመጣል ብለን ተስፋ እናደርጋለን። ዘይን እዚህ ጋር ለ2 ቀን ነው ወይስ ለ5 ቀን ነው የሚል የፍጥነቱ ሁኔታ አስቸኳይነቱ ምን ያክል ነው የሚለን እዚህ ጋር እንመርጣለን። ለምሳሌ አርጀንት አፖይንትመንት 2 ቀንና 5 ቀን ኦፕሽን ያለን የ5ን ልምረጠውና ያው 5 ዳይስ ይላል። ዘይን ከዚህ በኋላ ይሄን ከመረጥን በኋላ ኔክስት እንላለን። የተለየ ነገር የለውም። ሳይት ሴሌክሽን እዚህ ጋር እንመርጣለን። እዚህ ጋር ያው ዴሊቨሪ ሳይቱና ኢንፎርሜሽን የምንሰጥበት ሳይት ተመሳሳይ ስለሚሆን ብዙ የሚያስቸግር ነገር የለውም። ዘይን ኔክስት እንላለን። እዚህ ጋር አፖይንትመንት ዴቱን ራሱ እዚህ ጋር ያስቀምጥልናል። ሰው በዛ አፖይንትመንት ዴት መሰረት መሄድ አለብን።
አንድ ልብ ማለት ያለባችሁ ነገር ፓስፖርት ቀጠሮ ሞልታችሁ አፖይንትመንት ዴቱ በፊት ቴክስት ከተላከላችሁ ቀድማችሁ ማየት ትችላላችሁ። በኋላ ግን እዚህ ጋር የተሰጣችሁ ስትሞሉ የተሰጣችሁ ካለፈባችሁ ከዛ በኋላ አያስተናግዷችሁ ማለት ነው። ከስሮባችኋል ለምትባሉ ሰው። ስለዚህ በጥንቃቄ ለማድረግ ሞክሩ። ዜን እዚህ ጋር እንደምታዩት ቅድም የሞላሁት ኢንፎርሜሽን እዚህ ጋር አለ። አሁን የቀሩትን ኢንፎርሜሽኖች እሞላለሁ ማለት ነው። እዚህ ጋር እንደምታዩት ስም ነው፣ በአማርኛ ስም ነው የሚለው። በርዝ ሰርተፊኬት ዩኒክ አይዲ የምትለዋ የልደት ሰርተፊኬታችን ላይ ከላይ በቀኝ በኩል ያለች ናት። በርዝ ሰርተፊኬት ዩኒክ አይዲ የምትል ናት። የልደት ሰርተፊኬት ልዩ የምዝገባ ቁጥር የምትል በአማርኛ ልክላችሁ። በቀኝ በኩል ዲጂቷ ረዘም ያለ ዲጂት ያላት ናት። ከየቦታው ሊለያይ ስለሚችል በሱ መልኩ እሷን መሙላት እዚህ ጋር ትሞላላችሁ። ዜን እዚህ ጋር ኦኩፔሽን ካለስ መሙላት ይቻላል። እነዚሁ ቀይ ቀይ ስታር ያለባቸው የግድ መሙላት ያለባቸው ነገሮች ስለሆኑ እነሱን ግዴታ ያስሞላናል። ስለዚህ ጋር መምረጥ አለባችሁ። ሌሎቹ ግን ችግር የለውም ባይመረጡም፣ እነዚህኞቹ ችግር የለውም ማለት ነው። እዚህ ጋር እንደምታዩት ኢዝ አንደር 18 ከሆነ አንደር 18 የሚሞላለት ሰው ከ18 ዓመት በታች ከሆነ ኢዝ አንደር 18 ይሆናል። የጉዲፈቻ ከሆነ ደግሞ ኢዝ አዶፕሽን የሚለው ይሆናል። ካልሆነ ኔክስት እንላለን። እዚህ ጋር እንደምታዩት የአድሬስ ኢንፎርሜሽን ነው። ሴሌክት ሪጅን፣ ከዛ ሲቲ፣ ስቴት፣ ዞን የሚባሉት ነገሮች እነዚህ እንሞላለን። ሪጅን እና ሲቲ የግዴታ መሞላት ያለባቸው ነው። ሌሎቹ ነገሮችን ግን ባንሞላቸውም ችግር የለውም ማለት ነው። ከዛ ይህን ከጨረስን በኋላ ኔክስት እንላለን ማለት ነው። እንግዲህ ዲቴል ካስፈልጋችሁ አድ ፋሚሊ የሚለውን እዚህ ጋር ነክታችሁ የፋዘር ወይም የማዘር ዲቴል መጨመር ትችላላችሁ። ካልፈለጋችሁም ግዴታ አይደለም መተው ትችላላችሁ። ኔክስት ትላላችሁ። እዚህ ጋር እንደምታዩት ፓስፖርት ፔጅ ነው የሚለው። ይችኛዋ ብዙ ኦፕሽኖች እዚህ ጋር ያሉት 64 92 እና 32 ነው። 32 እና የልምረጠው ዜን ሰብሚት ብላችሁ ትሞላላችሁ። ዜን እዚህ ጋር እንደምታዩት ሳይዝ ኦፍ ኢሜጅ ሹድ ቢ ሌስ ዛን 1 ሜጋባይት ኤንድ ኢን ጂፒጂ፣ ጂፒጂ፣ ፒኤንጂ፣ ጂአይኤፍ፣ ፒዲኤፍ ፎርማት መሆን ይችላል። በደንብ የሚታይ መሆን አለበት። ኤ4 ከለር መሆን አለበት። እንደዚህ ይላቸዋል። ስለዚህ እነዚሁን እዚች ጋር ብራውዘር የምትለዋን ይችን በመንካት ሄደን ወደ ፋይል መሙላት እንችላለን። ይችን እዚህ ጋር መሙላት እንችላለን። እዚህ ጋር እንደምታዩት ይሄኛው የቀበሌ አይዲ ነው። ይሄኛው ደግሞ ኦተንቲኬትድ የሆነ በርዝ ሰርተፊኬት ነው። ኦተንቲኬትድ የሆነ በርዝ ሰርተፊኬት ምንድን ነው ካላችሁኝ፣ በጀርባ በኩል የጀርባ ማህተም የተመታለት ማለት ነው። ኦተንቲኬትድ ተረጋግጧል፣ ኦተንቲኬትድ ሆኗል። እንደዚህ አይነት ነገሮች አሉት። በጀርባ በኩል የተረጋገጠበት የጀርባ ማህተም ያለው ከሆነ እሱ ኦተንቲኬትድ ነው ማለት ነው። ካልሆነ ግን በኋላ ሄዳችሁ ከሞላችሁ በኋላ እንዳትከስሩ እሱን ነገር ኦተንቲኬትድ የሆነ መሆኑን እርግጠኛ ሆኑ። ዘይን ከዚህ በኋላ እችን አፕሎድ የምትለዋን እዚህ ጋር እንነካና አፕሎድ እናደርጋለን ማለት ነው። ዘይን ኢንፎርሜሽናችሁ በዚህ መልኩ ይመጣል ማለት ነው። ሁሉም ኢንፎርሜሽናችሁ ከዛው ልክ ከሆነ እዚህ ጋር ታዩና ኔክስት የምትለዋን ትነካታላችሁ። ዜን እዚህ ጋር ያለው የክፍያ ሜተድ ምን ይሁን የሚለውን ነገር ትመርጣላችሁ። እንደምታዩት የኤርጀንሲ የመረጥኩት 20 ሺህ ነው የሚያስከፍለን። ስለዚህ እሱን 20 ሺህ ነው የሚለን። ለምሳሌ እኔ ቴሌብር ልበለው። ቴሌብር ካልኩት በኋላ አይ አግሪ ቱ ዘ ተርምስ ኤንድ ኮንዲሽንስ ብለን ኔክስት እንላለን።
ዜን እዚህ ጋር ደርሳችኋል። ከታች ያለችውን አንዴ ኢንስትራክሽን እናንብባትና እንደምታዩት እዚህ ጋር ፕሊስ ኢንሹር ዛት ዩ ሜክ ዘ ኤግዛክት ፔመንት ዊዝን 3 hours አፍተር ሜኪንግ ዘ ሪኩዌስት ኦርደር ኢፍ ዩ ዶንት ጌት ኤኒ ኤስኤምኤስ ኦር ኢሜል ኮንፈርሜሽን ኢን 2 hours አፍተር ሜኪንግ ዘ ፔመንት ፕሊዝ ኮንታክት አስ ባይ ዚስ ኢሜል አድሬስ ይለናል። ምንድን ነው የሚለው? በ3 ሰዓት ውስጥ ለምሳሌ ይሄ ሜሴጅ ደርሰናል። ከዚህ በኋላ ከ3 ሰዓት ከመሙላቱ በፊት ምንም ክፍያችንን ማጠናቀቅ አለብን ነው። በ2 ሰዓት ውስጥ አሁን ይሄ ልክ ይሄ እንደሞላን ቴክስት ይደርሰናል እዚህ ጋር ሜሴጅ። እሱ ካልደረሳችሁ ከፍላችሁ ለምሳሌ ከፈልን በ3 ሰዓት ውስጥ ከዛ እንደከፈልን የመክፈላችንን ከፍላችኋል የሚል ሜሴጅ ካልደረሰን እዚህ ጋር ኮንታክት አድርጉ ነው የሚለን። ደግሞ ኦንሊ ፔመንት ስሩ ፔመንት ኦርደር ኢዝ አክሴፕቴብል ይለናል። ፔመንት ኦርደር ማለት ነው እዚህ ጋር የሚሰጠን ይችኛዋ ማለት ናት። ኢፒ 29129047 ዲ0 የምትለው ማለት ነው። ስለዚህ ይችን ይጠይቀናል እዛኛው ላይ ስንሞላ የግድ ይችኛዋን ፔመንት ሪፈረንስ ነበር ተብለን ስንጠይቅ እሷን ማስገባት አለብን። ይችኛዋ ማለት ናት። ይቺ በዚች መሰረት ካልተከፈለ አይደርስም ነው የሚለን ማለት ነው። ዜን ወደ ላይ እንሄድና እዚህ ጋር ፕሪንት የምትል ፔፐር ታያቸዋለች። እሷን ፕሪንት እንላታለን። እንደምታዩት ኢንፎርሜሽኑ በዚህ መልኩ መጥቷል። ፔጅ 1 ፔጅ 2 አለው። እኛውን እዚህ ጋር እየነካችሁ ማድረግ ትችላላችሁ። ዜን ይችኛውን እዚህ ጋር ፕሪንት እንላታለን። ፕሪንት ካልናት በኋላ እዚህ ጋር ጽፈን ፋይል ኔማችንን ሴቭ እንላለን ማለት ነው። ዜን ሴቭ አድርገናል ማለት ነው። ስለዚህ ኢንፎርሜሽናችን አለን። በመጨረሻው ቀን ስንሄድ ይሄን መሄድ እንችላለን ማለት ነው። ይሄን ይመስላል። ክፍያውን ደግሞ በፊት የተሰራ ቪዲዮ ላይ ስለሰራውላችሁ እዛ ጋር ማየት ትችላላችሁ። ሰብስክራይብ ያላደረጋችሁ አሁንም በድጋሚ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩ ሰላማችሁ ይብዛልኝ። ሰላም ሁኑልኝ። ባይ ባይ።